ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የክሬም ካራሜል ኬክ እንሰራለን። በመጀመሪያ ስኳር እናቀልጣለን። ቀጥሎ 10 የእንቁላል አስኳል እናዘጋጃለን። በመቀጠል 1 ማንኪያ ቫኒላ ጨምራለሁ። በመቀጠል ደግሞ ሀሊብ ሙከፈፍ እንጨምራለን። በመቀጠል ደግሞ ሀሊብ ካርኔሽን በመቀጠል ደግሞ አጠለዋለሁ በማጥለያ። ምክንያቱም ውስጡ ያለው የእንቁላሉ የሚዝለገለገው ነገር እንዳይኖርበት ወይም ደግሞ የጠቃቅን ነገሩ ምናምን ለማጥራት ግዴታ ማጥለል ስለሚኖርብን እናጠለዋለን ማለት ነው። ቀጥለን እላዩ ላይ ያለውን አረፋ ሪሙቭ እናደርጋለን፣ እናነሳዋለን። ምክንያቱም ኬኩ ላይ ይሄ የአረፋ ምልክት እንዳይኖርበት ጥርት ያለ እንትን እንዲኖር። በመቀጠል ያዘጋጀነውን የኬክ መጋገሪያ ወይም ደግሞ ኬክ መጋገሪያው ላይ ያደረግነውን የሰራውን ስኳር ያው ፍሪጅ ውስጥ አስቀምጬ ትንሽ እንዲቀዘቅዝና እንዲያያዝ አድርጌዋለሁ። ደረቅ ነው፣ አሁን ምንም እንትን የለውም፣ ሲጨመርበትም አይቀልጥም። ቀጣይ በደንብ ከቨር ካደረግነው በኋላ በቀስቴር በአልሙኒየም ከሸፈንነው በኋላ የጣድን ውሃ ላይ በእንፋሎት ነው የምናበስለው።
በእንፋሎት እንዲበስል እናደርገዋለን ለ45 ደቂቃ ማለት ነው። ከ45 ደቂቃ በኋላ ቆንጆ ሆኖ በስሎ ይጠበቀናል ማለት ነው። በእሳት ላይ ነው በጋዝ ላይ ነው ያበሰልኩት። እንዲህ አድርገን እናበስለዋለን ለ45 ደቂቃ ክድን አድርገን እናስቀምጠዋለን። በእንፋሎት ነው የሚበስለው። ያው በስተመጨረሻም ይኸው በስሎ ወጥቷል። እንደዚህ ቆንጆ ሆኖ በስሎ ነው የወጣው። አሁን እገለብጠዋለሁ። እናም በዚህ መልኩ ይሄን የመሰለ ቆንጆ የክሬም ካራሜል ኬክ ሰርተናል ማለት ነው። በጣም ቆንጆ ነው። በጣም ይጣፍጣል። ሰርታችሁ ሞክሩት። ቪዲዮውን ከወደዳችሁት ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ስላያችሁኝና ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።